በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዲሁም ሙስሊም እህቶች ወንድሞች እንዴት ከረማችሁ? እንዴት ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉም ሰላም ነው። ዛሬ የመጣሁት ደግሞ ይሄና ልትታጠቡ ስትሉ ፀጉራችሁን በሳምንት አንድ ጊዜ ሂናን እንዴት እንደምትጠቀሙ አሰራሩ እንዴት እንደሆነ ነው የመጣሁት ለማስረዳት ማለት ነው። ሂና በነገራችን ላይ በጣም ብዙ ጠቀሜታ ነው ያለው። ለፀጉር በጣም ቆንጆ ነው። ያለው ዛላው ይሄ እንዲያምር ነው የሚያደርገው። አወጣጡ እዚህ ጋር ቆንጆ ሆኖ ከወጣ ርዝመቱ ይጨምራል ማለት ነው። አወጣጡ ላይ ዛላው ቆንጆ ከሆነ እንደዚህ ዛላውን በጣም ነው የሚያሳምረው። እኔ በፊት በጣም ልክስክስ ያለ በቃ መጥፎ ነበር። አሁን ሂናውን መጠቀም ከጀመርኩኝ መንከባከብ ከጀመርኩ ወዲህ ፀጉሬ በጣም ነው የተቀየረልኝ። የእውነት ታመሰግኑኛላችሁ እናንተ ለራሱ እኔ የምሰራውን ነገር እየተከታተላችሁ ሁልጊዜ እኔ ጋር እኩል በኩል የምትንከባከቡ ከሆነ በጣም ነው ለውጥ የምታመጡትኝ። እኔ ለውጥ እያመጣሁ ነው፣ አሳይቻችኋለሁ በባለፈውን ቪዲዮ። ይሄ አሁን አዲስ ነው፣ በቃ ይሄ አዲስ ነው። ይሄ በቃ እንደምታዩት ይሄ አዲስ ነው። ይሄ ፀጉሬ ማለት ነው በጣም በራዬ ሄድ ነበር፣ በጣም ከመጠን በላይ ማለት ነው። የኔ ግንባር መሸፈኛ የለውም ነበር የእውነት። እና በቃ ውዶች አሁን ወደ አሰራሩ እንዴት እንደምሰራ አሳያችኋለሁኝ። ተከታተሉኝ፣ ተጠቀሙት። የእውነት ትጠቀሙበታላችሁ። አትሰልቹ፣ ፀጉራችሁን አትሰልቹ፣ የእውነት አትሰልቹ። ተንከባከቡት፣ በደንብ ተንከባከቡትኝ። ቆንጆ ነው የሚሆነው። የሚያስገርም ለውጥ ነው የምታመጡት ማለት ነው። የሚያስገርም በየሳምንቱ 2 ጊዜ ወይም 1 ጊዜ ቪዲዮ ሰራለሁ እንደተመቸኝ ማለት ነው። ምቾት ሰዓቴን አበቃቅቼ ሰራላችኋለሁኝ። እናንተም ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። የእውነት ግን ከአመት በኋላ ስንገናኝ እኔም ይሄን ፀጉር ይዤ አልጠብቃችሁም። እናንተም ደግሞ ከነበረበት ፀጉራችሁ ተቀይሮ እንደምታመሰግኑኝ እርግጠኛ ነኝ። 100% እኔ ጋራ እየተከታተላችሁ የማደርገውን ነገር ካደረጋችሁ በጣም ነው የምትጠቀሙበት። እኔም በጣም ስለተጠቀምኩበት ነው። ከዚያች ትንሽዬ ፀጉር አሁን ይሄን ትንሽዬ ደግሞ ጨመር ብሎ ሳየው እንዴ በጣም ነው የጓጓሁት። እንዴ ታዲያ እንደኔ በፊት ያፍሩ ስለነበር በፀጉራቸው ግንባራቸው ሰው ፊት ለመቅረብ አሁን ድረስ የኔ በጣም ነው የሚቀረው። ግን ማንኝ እስከዚች ድረስ ነው ፀጉሬን ማመጣት ማለት ነው። ጠብቁ። በጣም ነው እየሰራሁ ያለሁት ማለት ነው ፀጉሬ ላይ። እና ውዶቼ ወደ አሰራሩ እንሄድ። ወዳችኋለሁ። ላይክ በማድረግ ጀምሮ እሺ ውዶች እንግዲህ እዚህ ጋር ናና ቅጠል አለኝ፣ እዚህ ጋር ቀይ ሽንኩርት አለ፣ እዚህ ጋር ከርከድ አለ፣ እዚህ ጋር ነጭ ሽንኩርት አለ፣ እዚህ ጋር ጥቁር አዝሙድ አለኝ። ከዚህ ደግሞ ቀረፋ፣ ተልባ፣ አብሽ፣ ግርፋ ማለት ነው አለኝ። አሁን እዚህ ጋር አዝምር ነው አለኝ ማለት ነው። እነዚህን አዘጋጅቻለሁኝ። ተልባውም ለፀጉራችሁ ለስላሴ ወዝ ምናምን ሰራለሁ። ናናው ይሄ እንትኑ የማድረቅ ባህሪ ሰራለሁ። ይሄን ነው ማለት ነው። እንዳያደርቀው ምናምን ይከላከላል። በጣም አሪፍ ነው። በጣም ቆንጆ ነው። ሁሉንም ካልቻላችሁ ደግሞ ባላችሁ ነገር ሂናውንም ብቻ እኮ ይቻላል። ግን እንደዚህ ደግሞ ብትጠቀሙት ቶሎ ለውጥ ታያላችሁ። በአንዴ ሁለቴ የሚመጣ ለውጥ የለም። የሚመጣ ለውጥ የለም። በመደጋገም ሁልጊዜ ባለመሰልቸት በሁሉም ነገር መንከባከብ፣ ፀጉራችሁን በተለይ ያን ነገር አድርጋችሁ ፀጉራችሁን የሚስማማውን እናንተ ራሳችሁ የምታዩትን ማለት ነው ለፀጉራችሁ የሚስማማውን ነገር ምናምን በማድረግ ማለት ነው። አሁን እንደዚህ አድርግ ያለሁኝ። እዚህ ጋ ብረት ድስት አዘጋጅቻለሁ። በዚህ መልኩ በአንድ ላይ አድርጌዋለሁ። ከዛ ውሃ ጨምርበታለሁኝ። ውሃ እንደዚህ የሞቀ ውሃ ጨምሬበታለሁ። አሁን እሳቱን ቅንስ ስታደርጉትና ማለት ነው እሳቱን በደንብ ቅንስ ስታደርጉትና ከድናችሁ ቀስ ብሎ እስከ 30 ደቂቃ ያክል በደንብ እንዲተከተክ ታደርጉታላችሁ። ከዛ ሂናውን ደግሞ እናዘጋጃለን ማለት ነው።
እንግዲህ ሂናው ይሄን ይመስላል። ሂናውን የምታደርጉት እንደ ፀጉራችሁ ብዛት ወይም እንደ ፀጉራችሁ መጠን ነው የምታደርጉት። ያው የኔ ፀጉር ብዙም የተጋነነ ሰለማል አይደለም፣ አንድ አድርጌ ያለሁኝ። ከዛ ግማሽ ነው የማደርገው፣ 3 ተግማሽ ማለት ነው። ይበቃኛል፣ አይተርፍም፣ አልጥለውም። ለፀጉሬም በቃ መጠኑ ይሄ ነው ማለት ነው። ይሄን አደርጋለሁኝ። ይሄና በነገራችን ላይ ያበዛን፣ ፀጉርን ያበዛን፣ ከፊት ለፊት የሸሽን ያበቅላን። በአንድ ጊዜ ለውጥ የለውም፣ ግን እየደጋገምን ስንጠቀመው ፀጉር በጣም ነው የሚያሳምረው፣ ጠንካራ ያደርጋን፣ ሁሉ ነገር ነው። በጣም አሪፍ ነው ማለት ነው። እዚህ ጋር ደግሞ ቡና አለኝ። ቡና በጣም አሪፍ ነው ለፀጉር። 1 ማንኪያ ጨምርበታለሁ። ከዛ እንደዚህ ጨምራለሁ ማለት ነው። ቡና የምንጠቀመውን ነገር ወደ ውስጥ ሰርስሮ እንዲገባ ያደርጋን። በጣም አሪፍ ነው። ቡናው ለራሱ በጣም ቆንጆ ነው። ቡና አደርጋለሁ፣ እንደዚህ አደርጋለሁኝ። በብዙ አይነት መልኩ ሂናም መስራት ይቻላል። ያው በዚህም ደግሞ በጣም አሪፍ ነው። በብዙ አይነት በሌላ አይነትም እሰራላችኋለሁኝ። በዚህም ግን በጣም ቆንጆ ነው። እኔ በጣም ሁልጊዜ የምጠቀመው በሳምንት ይሄንን ነው የምጠቀመው። ይህን ብቻ አይደለም የምጠቀመው፣ ፀጉሬ መጀመሪያ ላይ የምቀባውን ነገር አሳያችኋለሁ። ቀብቼ ከዛ ሂናውን አደርጋለሁ ማለት ነው፣ ፀጉሬ እንዳይደርቅ። ሂናው በነገራችን ላይ ፀጉር ያደርቃል። ከእንትን ሻወር ወስዳችሁ ከጨረሳችሁ በኋላ ለራሱ በደንብ በጭቃ ቅባት ዛላውን በደንብ እያረጋችሁ መቀባት፣ ከዛ በደንብ መጎንጎን አለባችሁ ማለት ነው። የማድረቅ ባህል ያለው መጀመሪያ ላይ ደግሞ ያላችሁን ነገር ብትጠቀሙ። እኔ ግን የምጠቀመው አሁን ቀጣይ ቪዲዮ ሰራላችኋለሁ ማለት ከሂና በፊት ወይም አሁን እንደዚህ ሂናውን ለመስራት ካልተመቸኝ ምን ተጠቅሜ ነው ፀጉሬን የምታጠበው፣ ያንንም ሰራላችኋለሁ። እና በጣም አሪፍ ነው። ያነ ለራሱ በጣም አሪፍ ነው። እና ይሄን ነው የሚመስለው። እስኪ አሁን እዚህ ጋር ደግሞ ይሄው እንደዚህ እየተንተከተከ ነው። በዚህ መልኩ 30 ደቂቃ ከሞላው በኋላ አውጥቼ ሳይበርድ ነው የማዋህደው ማለት ነው። ከዛ ደግሞ ተቀብቼ አሳያችኋለሁ ማለት ነው። ተቀብቼ አሳያችኋለሁ። እንደዚህ በደንብ እየፈላ ነው። በደንብ ይንተክተክ፣ እዛው ቀስ ብሎ ይንተክተክ። ምክንያቱም አሁን ፈልቶልኝ ጨርሷል። እንደዚህ በዚህ መልኩ በማጥለያ አድርጌ እንደዚህ የሚበቃውን ያክል ጨምራለሁ ማለት ነው። አሁን በዚህ መልኩ አማስየዋለሁኝ ጨምሬ ማለት ነው። አዋህጀዋለሁኝ በደንብ ይሄው እንደምታዩት ነው። ብዙም አሁን ሲቆይ ደግሞ ስለሚወፍር ብዙም በወፍራሙ ምናምን አትተውት። ትንሽ የተወሰነ ቀጠን አርጋችሁ እንደዚህ አርጋችሁ ስሩት ማለት ነው። በጣም አሪፍ ነው። የእውነት ታመሰግኑኛላችሁ። ፀጉራችሁን ቆንጆ ነው የሚያደርገው። ያለማቋረጥ ሳትሰራችሁ ካደረጋችሁት። አሁን እንደዚህ ያደረኩኝ ባላችሁ ነገር ላይ እፍን አድርጋችሁ እንደዚህ እፍን አድርጋችሁ ለ2 ሰዓት ለ3 ሰዓት አቆዩት ማለት ነው። ለ2 ሰዓት ለ3 ሰዓት አቆዩት እንደዚህ። አሁን እንደዚህ ተዋዋለሁ። ለ2 ሰዓት ለ3 ሰዓት እንደተመቻችሁ ታቆዩታላችሁ። ከዛ ተቀብታችሁም ደግሞ እንደተመቻችሁ እስከ 4 ሰዓት ብታቆዩትም ችግር የለም። እስከ 3 ሰዓት ችግር የለም። እስከ 2 ሰዓት ከግማሽ ሰዓት በላይ ግን ይሁን። ከግማሽ ሰዓት በታች እንዳይሆን ብቻ ነው ማለት ነው። እና ደግሞ ተቀብቻ አሳያችኋለሁ ውዶቼ። እንግዲህ በዚህ መልኩ ተቀብቻለሁ። እንደምታዩት እስከዚህ ድረስ ነው የተቀባሁት። ፀጉሬን ማምጣት እስከፈለኩት ቦታ ድረስ ነው የተቀባሁት። ይህንን ዛላውንም እንደዚህ እስከ መጨረሻ ይሄንን እስከዚህ ድረስ በቃ ነው የቀባሁት። ሁሉንም ማለት ነው። እንደዚህ ነው የቀባሁት ሁሉንም ማለት ነው። ታያችኋል ብዬ ተስፋ አደርጋለሁ። አረኩኝ። አሁን እንደዚህ አስይዤ አስያዝኩት እንደዚህ።
በእንትን ጥቅልል አድርገዋለሁ። በፌስታልም በፈለጋችሁት በተመቻችሁ ነገር ታረጉታላችሁ ማለት ነው። ከዛ እንደዚህ አድርጌ አስረዋለሁ በሻሽ አስሬ ለሁለት ሰዓት ፀጉሬ ላይ አቆየዋለሁ። እንደፈለጋችሁ እንደምርጫችሁ እስከ 4 ሰዓት ማቆየት ትችላላችሁ። እኔ ግን እስከ 2 ሰዓት ብቻ ነው የማቆየው ማለት ነው። እና በቃ ያው እንደዚህ ነው አቆየሁትኝ። መልካም እንግዲህ ከዚህ በኋላ መታጠብ ብቻ ነው የሚቀረኝ። እታጠባለሁ ፀጉሬን፣ ከዛ አበጥራለሁ፣ በስነ ስርዓት እጎነጉነዋለሁ ማለት ነው። እና ቻው ቻው፣ ሰላም።